ሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦች ሁላችሁንም ሰላም ብያለሁኝ። የኢትዮጵያ ኤምባሲ በሳውዲ አረቢያ ሪያድ መልካም ዜና ለኢትዮጵያን በሙሉ ብሎ የወይዘሪት ሌይላ ኑርሰቦን ጉዳይ አዲስ ብስራት ይዞ መጥቷል። ሌላ ተጨማሪ ደስ ፍንድቅድቅ የሚያደርግ በድጋሚ እንኳን ደስ ያላችሁ። አሁን ግን አንድ ነገር ላስቸግራችሁ። ሌይላ ኑርሰቦ ህዝቡ የቱን ያክል እንደሚጨነቅላት እንደነበረ እንድታቅ ዛሬ በሺዎች የሚቆጠር ኮሜንት ለሷ መልካም ምኞታችሁን እንደምታስቀምጡ ተስፋ አደርጋለሁ። እኔም አንድ ከሷ ቲም ውስጥ በጣም መቀርበው ምርጥ ወንድም ያለ ለሱ ሼር አድርግና ምናልባት ታልተገናኘን እኔና እሷ ያን ኮሜንት እንድታነበው ፈልጋለሁ። ስለዚህ መልካም ምኞታችሁን ደስታችሁን እዚህ ቪዲዮ ስር ኮሜንት እንድታስቀምጡ በሺዎች የሚቆጠር 20-30 ሺህ ኮሜንት ለሌይላ ኑርሰቦ ሼር ያደረጋችሁ መልካም ምኞታችሁን እንድታስቀምጡላት ለወደፊት ህይወቷ ያመረ እንዲሆን ልትሞት ተብላ ዛሬ ተርፋ ታሪክ እንደሆነ ምርጥ ኮሜንት በቃ እኔ ልነግራችሁ አልችልም። እናንተ ምርጥ ያላችሁን ኮሜንት ሳትኮርጁ የተለያየ ኮሜንት መልካም ምኞታችሁን እንድታስቀምጡላት ላለው የዜናውን ላምብብላችሁ ማለት ነው። በዚህ አጋጣሚ አንድ ነገር ልንገራችሁ። የሳውዲ አረቢያን የኤምባሲውን ቁጥር ከፈለጋችሁ የኤምባሲው ቁጥር ይሄ ነው። የሳውዲ አረቢያ የኢትዮጵያ ኤምባሲ ሳውዲ አረቢያ ኢትዮጵያ ኤምባሲ ኦንላይን ናቸው። በሜሴንጀር ማናገር ይችላልላችሁ። ስልክ ቁጥርም ይሁላችሁ። አይ እንደው ማታውቁ ካላችሁ እንድታቁት ብዬ ነው። ከ331,000 በላይ ፎሎወር አራቸው ማለት ነው። ከ4600 ፖስት አድርገውበታል። ያው እንድታቁት ማለት ነው። አሁን ወደ መረጃዬ ልለፍ። መልካም ዜና ለኢትዮጵያን በሙሉ ወይዘሪት ሌይላ ኑርሰቦ ረዲ ከእስር ተፈተው ወደ አገራቸው እንዲመለሱ ተወሰነ ይላል። ሪያድ ሰኔ 19 ቀን 2018 ዓ.ም ወይዘሪት ሌይላ ኑርሰቦ ረዲ የተባሉ ዜጋችን ከዛሬ 13 ዓመት በፊት ወደ ሳውዲ አረቢያ ለስራ የመጡ ሲሆን የሰው ህይወት በማጥፋት ወንጀል ተከሰው በክስ ቻርጅ ቁጥር 134569025511 በሳውዲ አረቢያ የሪያድ ከፍተኛ ፍርድ ቤት ጥፋተኛ ናቸው በሚል በሞት እንዲቀጡ የፍርድ ውሳኔ አስተላልፎ እንደነበር ይታወሳል ይላል። በወቅቱ ዜጋችን ለስራ ከሀገር ወጥተው በሰራተኝነት እያገለገሉ በነበረበት ሁኔታ ከላይ የተጠቀሰው አደጋ ማጋጠሙ የመላ ኢትዮጵያ ልብ የሰበረ ነበር። ከዚህ በመነሳት ኤምባሲያችን ለጉዳዩ ትኩረት በመስጠት በእርቅ እንዲፈታ ከቤተሰቦቻቸውና ከማህበረሰቡ የተወጣጣ ኮሚቴዎችን እንዲቋቋሙ በማድረግ ጉዳዩን በማስተባበር ከፍተኛ የዲፕሎማሲ ጥረት ሲያደርግ ቆይቷል ይላል። በዚሁ መሰረት የተደረገው ሰፊ የዲፕሎማሲ ጥረት ፍሬ አፍርቶ ለተጎጂ ቤተሰቦች የገንዘብ ካሳ በመክፈል ምህረት እንዲያገኙና የተወሰነባቸው የነበረው የሞት ፍርድ ተነስቶላቸው ለሀገራቸው እንዲበቁ በመወሰኑ እንኳን ደስ አላችሁ እንኳን ደስ አለን ይላል የኢትዮጵያ ኤምባሲ በሳውዲ አረቢያ ሪያድ። በዚህ አጋጣሚ ውጤት እንዲገኝ የተጎጂ ቤተሰቦችን በመካስ የዜጋችን ህይወት ለማትረፍ የተረባረባችሁ ኢትዮጵያን በተለይም በሪያድ የምትገኙ ኮሚቴ አባላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች የዜጋችን ጉዳይ እንደራሳችሁ ጉዳይ ወስዳችሁ ቀንና ሌሊት የደከማችሁ ወገኖቻችን ለወገኖቻችን ድምጽ በመሆንና ገንዘብ በማሰባሰብ እገዛ ያደረጋችሁ በሚዲያ ባለቤቶች አገር ቤት ከህዝብ የተሰበሰበውን ገንዘብ በውጭ ምንዛሬ ተቀይሮ ለካሳ ክፍያው እንዲውል ለረዱን የኢፌድሪ የውጭ ጉዳይ ሚኒስቴር አመራሮች፣ ሰራተኞች እንዲሁም ይህ ውጤት እንዲገኝ ድጋፍ ላደረጉ የሳውዲ መንግስት የውጭ ጉዳይ ሚኒስቴር የሥራ ኃላፊዎች፣ የፍትህ አካላት እንዲሁም በተለያዩ መንገድ አስተዋጽኦ ላበረከታችሁ በሙሉ ኤምባሲው ከፍተኛ ምስጋና ያቀርባል ይላል ማለት ነው። በተመሳሳይ መልኩ በተለያዩ ወንጀሎች ክስ ተመስርቶባቸው ከእስር ላይ የነበሩ 1665 ዜጎቻችን የሚስዮናችንና የጅዳ ቆንስላ
ጽህፈት ቤታችን ባደረጉት ሰፊ ዲፕሎማሲያዊ ጥረት የክስ ሂደታቸው ተቋርጦ ወደ አገራቸው እንዲመለሱ መደረጉ ይታወሳል። ይህ የሁለቱ ሀገር ዲፕሎማሲያዊ ግንኙነት ትብብር እየተጠናከረ ለመምጣቱ አንድ ማሳያ ነው ይላል የሳውዲ አረቢያ የኢትዮጵያ ኤምባሲ በሳውዲ አረቢያ ሪያድ። በዚህ አጋጣሚ ዜጎቻችን ወደ ሳውዲ አረቢያ ለስራ መምጣት ፍላጎት ካላችሁ በሁለቱም ሀገር እየተተገበረ የሚገኘውን ህጋዊን የስራ ስምሪት ተከትላችሁ እንድትመጡ በተሰመራችሁበት ቦታ ሁሉ የሀገሩን ህግ አክብራችሁ እንድትሰሩ አስቸጋሪ ሁኔታ ካጋጠማችሁ እንኳን መብታችሁን በህጋዊ መንገድ ብቻ በማስከበር እንዲህ አይነት አስቸጋሪ ሁኔታዎች ራሳችሁን እንድትጠብቁ ኤምባሲው ይመክራል ይላል የኢትዮጵያ ኤምባሲ በሳውዲ አረቢያ። በጣም ደስ የሚል መልካም ዜና ነው። እኛ እንኳን እናንተ ማመን ካቆምን ሰንባበትን። አይ ኢትዮጵያኖች خلاص እንደ ጥሩ ነገር እንኳን ስናገኝ እናመስግን። خلاص ምንም ሌላ ምን አለ? የኢትዮጵያን ኮሜንት እና አሜሪካን ኮሜንት እንዳለው አንዳንድ ነገር እንዲህ ያለ ጥሩ ነገር ስናገኝ እንኳን አብሮ ደስ አለ ምናምን ነው የሚባለው። በጣም ደስ ብሎናል። እንኳን ደስ አላችሁ። እዚህ እንደሰራችሁ በሙሉ ጀዛኩሙላህ ኸይር ብሏል። በህይወት አንድ ነገር ገጠመኝ ልንገራችሁ። ከለታት አንድ ቀን በሆነ አጋጣሚ የሆነ ችግር ምክንያት በቢሮ መስሪያ ቤት በማላውቀው ጉዳይ የሥራ እገዳ ይመጣብኛል። የታገድኩም አንድ ወር ነገሩ እስኪጣራ ድረስ ተብሎ ከጊዜ በኋላ ቀኑ ደርሶ ነገሮችን ለማጣራት ወደ መስሪያ ቤት ለመመለስ ነገሮችን ወዳልነበሩበት ሆነው ነበር ያገኘኋቸው። ከስራ እስከ መጨረሻው እንደማልመለስ በማስረጃ ተደግፎ ቀረበልኝ። መጨረሻም የማደርገው ሁሉ ጨነቀኝ። አንድ የልብ ጓደኛ አለኝ። ለእሱም ያለውን ነገር ደውዬ አማከርኩት። በመጨረሻም እንድረጋጋ ነገረኝ። ያው እሱም ለኔ ብሎ ካለበት አገር ድረስ አቋርጦ መጣ። ነገሮች በተለያዩ ነገሮች ለማስተካከል ሞከርን። ያልሆነ መጨረሻ ወደ አንድ ቦታ ይሄ ዝም ብሎ ነው የሚያልቅ አይደለም። ለማንኛውም በጣም ደስ ይላል። አንድ የመንግስት አካል እንደዚህ መግለጫ ሲሰጥ አንድ ትልቅ ነገር ነው። ገብቷችኋል አይደለ? ማን ነው ይሄን መረጃ ወጣው ለማለት እንኳን መንግስት አወጣው ስንል ለኛም መልካም ነው፣ ደስ ይላል። በዚህ አጋጣሚ እንዳልኳችሁ ለሌላ ኑርሰቦ መልካም ምኞታችሁን አስቀምጡ መልካም ምኞታችሁን ኢንሻአላህ። እንደምታዩ ተስፋ አደርጋለሁ። ብዙ ቪዲዮ ሰርቻለሁ በሷ ጉዳይ እንደምታዩ ተስፋ አደርጋለሁኝ። እንደው 10,000 20,000 ኮሜንት እንደምታስቀምጡ ተስፋ አደርጋለሁ ማለት ነው። 10,000 20,000 ኮሜንት። ምክንያቱም ተቃቴው አሁን ልታዩ እንግዲህ ቀኖቹ ቀርበዋል። ምናልባት በሰቦቹ አንዘያይራ ምናምን ከሳምንት በኋላ ሶሻል ሚዲያ ልታያለች። የዛን ጊዜ እንደ ህዝቡ ለካለኔ በዚህ ልክ ይጨነቃል ወይ ከሚባለው በላይ እንዲመስላት መሆኑን እንድታቅ ኮሜንት አስቀምጡ። መልካም ምኞታችሁን የወደፊት ጣፋንቷን አላህ እንዲያሳካላት ምናምን መልካም ኮሜንት ብታስቀምጡ በጣም ደስ ይለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። አላብዛባችሁ። ቪዲዮ ሼር አድርጉት፣ ላይክ አድርጉ። በጣም ብዙ ሚሊዮኖች ጋር ቢደርስ በጣም ደስ ይለኛል። ምክንያቱም ደስታዋን በዚህ እንድታይ ፈልጋለሁ ኮሜንቱን። ሰላም አለይኩም።